አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያድርጋችሁ ጀምሩ። ለዛሬ ትምህርት ይችላችሁ የመጣው የአማርኛ ፊደላትን 5-6 አድርጌ እነሱን ምን አይነት ቃላቶች እንደሚመሰርቱና ምን አይነት ንባቦችን እንደምናነብ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ ተከታተሉ። ኦኬ እንግዲህ 5-6 የሆኑ ቃላቶች ናቸው። እነሱ ምን አይነት እንደሆኑ እነሱ እንዴት እናነባቸዋለን፣ እንዴት እንጽፋቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮ ከኔ ጋር ተከታተሉ። እዚህ ጋር እንደማሳያችሁ እንግዲህ እወድሻለሁ ይላል። ማለት ያ ቤተሰብ ስድስተኛ ወይ መጀመሪያ፣ ድ ደግሞ የቤተሰብ ስድስተኛ፣ ሻ ደግሞ የቤተሰብ አራተኛ፣ ለ መጀመሪያ፣ ሁ ደግሞ ያ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ምን ይላል ማለት ነው? እወድሻለሁ የሚል ቃል ይመሰርትና ማለት ነው። እሰራለሁ ማለት ያ ቤተሰብ ስድስተኛ፣ ሰ ደግሞ የመጀመሪያ፣ ረ ደግሞ የቤተሰብ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ ያ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ምን ይላል ማለት ነው? እሰራለሁ የሚል ቃላት ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እመጣለሁ ይላል። ማለት ያ ቤተሰብ ስድስተኛ ናት ብያችኋለሁ። የመጀመሪያ፣ ጣ ደግሞ የቤተሰብ አራተኛ፣ ለ ደግሞ የመጀመሪያ፣ ሁ ደግሞ ያ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ምን ይላል ማለት ነው? እመጣለሁ የሚል ቃል ይመሰርትና ማለት ነው። እወስናለሁ ይላል። እዚህ ጋር ደግሞ ማለት ያ ቤተሰብ ስንተኛ ነው ብያችኋለሁ? ስድስተኛ ወይ መጀመሪያ፣ ስ ደግሞ የቤተሰብ ስድስተኛ፣ ና ደግሞ የቤተሰብ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ ያ ቤተሰብ ሁለተኛ ናት ብያችኋለሁ። በአንድ ላይ ስናነባቸው ደግሞ በአንድ ላይ ስንጽፋቸው ምን ይላል ማለት ነው? እወስናለሁ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ከዚህ ጋር ለማሳያችሁ ደግሞ እዚህ ጋር አልመጣም ማለት የመጀመሪያ ፊደል ናት። ለ ደግሞ የቤተሰብ ስድስተኛ፣ የመጀመሪያ፣ ጣ ደግሞ የቤተሰብ አራተኛ፣ ም ደግሞ የቤተሰብ ስንተኛ? ስድስተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አልመጣም የሚል ቃል ይመሰርትና ማለት ነው። አልኮራም ማለት የመጀመሪያ ፊደል ናት። ለ ደግሞ የቤተሰብ ስድስተኛ፣ ኮ ደግሞ የቤተሰብ ሰባተኛ፣ ረ ደግሞ የቤተሰብ አራተኛ፣ ም ደግሞ የቤተሰብ ስድስተኛ እነዚህ ፊደላት በአንድ ላይ ስናነባቸውም ደግሞ ስንጽፋቸው ምን ይላል ማለት ነው? አልኮራም የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንመጣ ቀርቻለሁ ይላል። እዚህ ጋር ቀ የመጀመሪያ ናት፣ ር ስድስተኛ፣ ቻ ይቺ ሰባተኛ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ ያ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ምን ይላል ማለት ነው? ቀርቻለሁ የሚል ቃል ይመሰርትና ማለት ነው። አልሰጥም ማለት የመጀመሪያ ፊደል ናት ብያችኋለሁ። ለ ደግሞ የቤተሰብ ስድስተኛ፣ ሰ ደግሞ የመጀመሪያ፣ ጥ ደግሞ የቤተሰብ ስንተኛ? ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸውም ደግሞ ስንጽፋቸው ምን ይላል ማለት ነው? አልሰጥም የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና እደውላለሁ ይላል። እደውላለሁ ማለት ያ ቤተሰብ ስድስተኛ ናት ብያችኋለሁ። ለ የመጀመሪያ፣ ሁ ደግሞ የቤተሰብ ሁለተኛ፣ ለ የመጀመሪያ እደውላለሁ ሲል የቤተሰብ ስድስተኛ፣ ደ የመጀመሪያ፣ ሁ ደግሞ የቤተሰብ ሁለተኛ፣ ለ ደግሞ የቤተሰብ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው እዚህ ጋር ምን ይላል ማለት ነው? እደውላለሁ የሚል ቃል ይመሰርትና ማለት ነው።
እወዳለሁ እወዳለሁ ማለት ያብስ ስድስተኛ ወይ መጀመሪያ ዳግም መልስ አራተኛ ለመጀመሪያ ሁለተኛ ያብስ ሁለተኛ እወዳለሁ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ፊደል ወደ መጨረሻው ስንሄድ አመሰግናለሁ ይላል። እዚህ ጋር ማለት የመጀመሪያ ፊደል ናት። የመጀመሪያ የመጀመሪያ ደግሞ ስድስተኛ እና ደግሞ የነፍስ አራተኛ ለመጀመሪያ ሁለተኛ ያብስ ሁለተኛ እነዚህ ፊደላት በአንድ ላይ ስናነባቸው ምን ይላል ማለት ነው? አመሰግናለሁ ይላል ማለት ነው። እረሳለሁ ይላል። እዚህ ጋር ደግሞ እረሳለሁ ማለት ያ ቤተሰብ ስድስተኛ ናት። መጀመሪያ ሳ ደግሞ ሰብሰባ አራተኛ ለመጀመሪያ ሁለተኛ ያብስ ሁለተኛ በአንድ ላይ ስናነባቸው ደግሞ ስንጽፋቸው ምን ይላል ማለት ነው? እረሳለሁ የሚል ቃል ይመሰርትልናል ማለት ነው። እንግዲህ 5ም 6ም ከአንድ በላይ ያሉትን ቃላቶች በአንድ ላይ አረፍተ ነገር ወይም ደግሞ የተለያዩ ቃላቶችን መስርተንባቸው ነበር ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም